ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ነው? ይሄ ሙሉኪያ ይባላል። ሁሉም ቤት አሰራሩ ይለያያል። እኛ ቤት አይፈጭም፣ እንዳለ ቅጠሉ ሙሉ ለሙሉ ነው የሚሰራው። ዛሬ የእሱን አሰራር ሙሉ ለሙሉ አሳያችኋለሁ። አብረን ለምሳ ሙሉኪያ እንስራ። የሙሉኪያውን ቅጠል ደረቁን ነው የተገዛው። እሱን እየለቃቀምኩ ለቅሜ ካጸዳሁት በኋላ አጥበዋለሁ። መጨረሻ ስንጨርስ እንገናኝ። ኋላ በደንብ ነው የታጠበው። ይሄን ይመስላል። የዶሮ ስጋ፣ ሽንኩርት አንድ ላይ እያቁላላሁት ነው። መጨረሻ ላይ ነው ሙሉኪያው የሚገባው። ይሄ ሲበስል አንድ ላይ ታቁላልቶ ውሃ ይጨመርበታል። ቤት ሙሉኪያ አሰራር ይለያያል። እኛ ጋር አይፈጭም፣ እንዲሁ ከድፍኑ እንደ ድፍንትኑ ነው የሚጨምረው ቅጠሉ እንዳለ። ከዛ እየበሰለ በቁሌት እንትን እያለ ሲመጣ መጨረሻ ላይ ነው ውሃ የምንጨምረው። ውሃውን ከተንተከተከ በኋላ የቀሩትን ነገሮች እንጨምርበታለን። እየበሰለ ሲሄድ ብዛትም እየቀነሰ መጣ። አሁን እየበሰለ ነው ማለት ነው። አሁን ውሃ ጨማምሬበታለሁ። በስሎ ተቁላልቶ አልቋል። ነጭ ሽንኩርትና ኩዝበራ ጨመርኩበት። ከዛ በኋላ ውሃ ጨምሬያለሁ። እስኪፍለቀለቅ ጠብቅና መጨረሻ ላይ ሎሚ ይጨመርበታል። ጨውና ሎሚ መጨረሻ ላይ ጨምራለሁ። አሁን ኩዝበራ፣ ነጭ ሽንኩርት ምናምን ጨምሬያለሁ። ኩዝበራ ድንብላል ማለት ነው። በቃ ደርሷል፣ አለቀ፣ በስሏል። በጎን ደግሞ ሩዝ ልሰራ ነው። እሱ ከሚበላው ሻይርያውን እንትን እያልኩ እየጠበስኩ ኢንሻአላህ። በጣም ይጣፍጣል።